እሺ find the crossing point of the two graph የተሰጡን ግራፎች እነዚህ ናቸው y = 2x + 1 እና y = 3x - 1 ስለዚህ እነዚህን ግራፎች በቀላሉ y እና x ኢንተርሰፕትን በመስጠት ስኬች ማድረግ እንችላለን ለመጀመሪያው ግራፍ y ኢንተርሰፕት ለመፈለግ x 0 ማድረግ ነው ስለዚህ y = 2 ለx 0 ስንሰጥ ምን ይሆናል y = ይሄ 1 ይሆናል ማለት ነው ስለዚህ 0 1 ይሆናል ማለት ነው እንደገና ለኛው x 0 ስናደርግ y ኢንተርሰፕትን አግኝተናል 0 ደግሞ y 0 አድርገን x ኢንተርሰፕትን እንፈልጋለን ስለዚህ 0 = 2 x + 1 so ይችኛዋ ወደዚህ ስትመጣ -1 = 2x over 2 on both sides then x = -1 over 2 ስለዚህ -1 over 2 0 ይሄ ደግሞ y 0 ስናደርግ የx ኢንተርሰፕትን አገኘን ማለት ነው ስለዚህ በሁለቱ ግራፉን መስራት እንችላለን -1 over 2 0 ማለት እዚህ ጋር እቺ 1 ከሆነች የ-1 ከሆነች የ-1 over 2 የአንድ ግማሽ ማለት ናት እዚህ ጋር ሲሆን ማለት ነው እንደገና 0 ሲሆን 1 ማለት ይሄ 0 1 እዚህ ጋር ማለት ስለዚህ ግራፉ እንደዚህ ይሆናል ማለት በዚህ ግራፍ በዚህ ፖይንት ያልፋል ማለት ነው እንደዚህ ይስላል ይሄንኛው y = 2x + 1 ግራፍ ነው ዜን ይሄንኛውን ደግሞ በዚሁ መስራት እንሰራለን y = 3x - 1 ማለት ምን ይሆናል አሁን ለx 0 ስንሰጥ y ኢንተርሰፕት እናገኛለን ሶ y = 3 * 0 - 1 ስለዚህ y = -1 ይሆናል ማለት ነው 0 -1 የ x y ኢንተርሰፕቱን አገኘን ማለት ነው y ክሮስ የሚያደርግበትን ቦታ x ክሮስ የሚያደርግበትን ቦታ ደግሞ y 0 ማድረግ ነው 0 = 3x - 1 then 0 = g ወደዚህ ስትመጣ +1 ትሆናለች -3x over -3 on both sides so x = not negative +3 so 1/3 ይሆናል ማለት ስለዚህ 1/3 1 0 ይሄንን ማገናኘት ይሆናል ማለት ነው ስለዚህ ምን ይሆናል የዚህ ግራፍ 0 ሲሆን -1 0 ሲሆን -1 0 -1 ማለት ነው this point 0 -1 then 1/3 0 ማለት ደግሞ 1 እዚህ ከሆነ ይሄ ለ10 ከፋፍሎ 1/3 0 ማለት ይሄ ነው 1/3 0 እዚህ አካባቢ ነው ስለዚህ ይሄ ግራፍ እንደዚህ ይሆናል ማለት ነው ስለዚህ የተፈለገው ይቺ ፖይንት ናት ማለት ነው ይቺ ፖይንት ስንት ሆናለች እንዴት ሶልቭ እናደርጋለን የሚለውን በቀጣይ ቪዲዮ እናያለን